ትላለህ ከሶስቱ ተቀጭ ዶጋን ሻወር በፈሳሽ ሳሙና አለ። እሺ ኖርማል ሳሙና አለ። ፈሳሽ የለም። ትናንት ነው የመጣው አይደል? ያለ መጣው ሳሙና የለኝም። ኖርማል ሳሙና ግን አለ። ትናንት ነው የሻወር ጄል አራት ስድስት ይቀራል። እሺ ሻወር ጄል አድርገሽ በሱ በደንብ ታጠቢ። ሶስተኛ ኮልጌት በጫው ድፍን አይንሽም። ቶሎ ተቀጭ። ላስት ጌም ነው። በስራ ከተሸነፈን እንቀጣለን። እኛም በስራ ኔክስት ጌም ቅጣት አለ። እሺ 50 ተባለ። ይሄን መከበስ ነው 50 ተባለ። እሺ 50ውን ታዩና 20 አርጊው ግን ማለት ነው መሬቱ እንዳለ በውሃ ይላል። በደንብ ውሃው ላይ እንዳታስቀኝ ማለት ነው። አጥቄ ነው። በደንብ አንድ ጆግ ብቻ አለ። በደንብ ግቢ ክልብት አድርጊና ሌላ ማለት ክልብት ሌላ ማለት አረ ሞላ ይሄ ብዙ ነው። እኔ 20 ኩልስ ካንሳቱ እናት ተው እንጂ ዳስ ነው እንደዚህ በስነ ስርዓት ነው የተቀጣሁት። አንድም የሳትኩት ነገር የለም። በስነ ስርዓት እሺ ቦልክ ነው እኔ እቀጣለሁ የፈለኩት እሺ አሁን ነው በስርዓት ውሃው ላይ እያየን ውሃው ላይ ነው የምትገኘው እምልሽ ቦታ ማለት እሺ እዛ ጠጋ ጎበዝ ግልብጥ ስትይ አንድ ግልብጥ ሁለት ግልብጥ ሶስት ሁለት ጎበዝ ሶስት ተኝበት አራት ይሄኛው ሁለት ነው በዚህ እሺ ስምንት ሂጂ ግን ተኝበታ አስር አራት አዝግኝ ላይ 12 13 14 በስርዓት ተኝ። ሆድ ጀርባ ጥሩ ተባረክ። እኛ የደረስንበት ደረጃ ድረስ መረጥኩት እዚህ በቃ ጃኒ ነይ ቁጭ በይ። በቃ አሁን በእናትሽ በሞራልሽ ላስት ነው። የማይሞላው ሆነ የማይደፈረው እዚህ ቤት የገባው የተባረከ ነው። አቤት የማይሞላው ሆነ የማይታመነው እዚህ ቤት ሰርግ ነው። እዛ ለቅሶ ነው። አቤት አቤት መድኃኒዓለም አንተ መድኃኒዓለም አንተ መድኃኒዓለም ላይቭ ነው አንተ መድኃኒዓለም አንተ መድኃኒዓለም የተሰጠው ለላይኛው ያንተ መድኃኒዓለም ምንድን ነው? እስካሁን ካልተረኛ በኮኔ ነበርኩ ረስቶ የማይሆነው ሆነ የማይደረገው እዚህ ቤት የገባው የተባረከ ነው።
ችግር የለውም። 1-0 የአራዳ ልጅ መቼም ተስፋ አይቆርጥም። ፕሊዝ እኔም እንደዛ እያሰብኩ የምር እናሸንፋለን። እኔ እየታየኝ ስለሆነ ነው። ወንድ ልጅ የጀፈረ ጮማ በላ እንንገው እንሽከርከር ጃኒ ያ ጊዜ ኖርማል ጆሮአችሁን ይዛችሁ እሺ። ሁለተኛ ምንድን ነው? ሁለተኛ ቤተሰብ ጊፍተራችሁን መቅበር። ሶስተኛ ችግር የለውም። ጊፍተሬን መቅበር አይደለ? ይኸው ስንዱ የምትባል ጊፍተር አለች። እቀብራታለሁ። ማለት እሱ እኮ ለእናንተም እኮ ጭራሽ ሰፖርት እያደረገ ነበር እኮ። የወዳጅነት እና የጠላትነት አለ። ዞሪ ነው የምቆጥረው። ሊሳብ ዞሪ አንዱ ሶስት እንጂ ቶሎ አንድ ገና አንድ ላይ ነህ። ጃኒ ቶሎ 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 አስር ሀያ ነው የምትሰሩት። ጆሮያጅ ጃኒ